አያድርግብዎና በመግቢያው ላይ ያለው ምስል የእርስዎ የቤተሰቦ ወይም የቅርብ ወዳጁ ቢሆንስ? ሊሆን ይችላል። ሰላም ካልሰጠው። ሰላም ጤና ይስጥልን። እንዴት ከረማችሁ? ጤና ሀብት ነው፣ አብስቶ ይስጣችሁ። ጤና ልክ እንደ ቢዝነስ ነው። ጥናት ይፈልጋል፣ ኢንቨስትመንት ይፈልጋል። በጣም የሚያሳዝነው አንዴ ከተጎዳ መመለስ አስቸጋሪ ነው። የማወራው ተላላፊ ያልሆኑ በሽታዎች ምንም ምልክት ሳያሳዩ አስቸጋሪ ሁኔታ ላይ ከደረሱ በኋላ ለመመለስ መታገል ዋጋ እንደሌለው ለማስገንዘብ ነው። ጤናዎት አንዴ በእነዚህ ተላላፊ ባልሆኑ በሽታዎች፣ ድምፅ በሌላቸው በሽታዎች ከተጎዳ ለዘላለም መክፈል የማይችሉትን ብድር ያክል ይከብዶታል። ጤናዎትን ለመንከባከብ ምንም ክፍያ የለውም፣ በሽታን ለማከም እንጂ። ግን ፈቃደኝነትና ቁርጠኝነት ይጠይቃል። አውቃለሁ በርካታ ሰው ከጤናው በላይ ምንም እንደሌለ ቢያውቅም ይዘነጋል፣ ይረሳዋል። ይሄ የዩቲዩብ ቻናል እንደዚህ አይነት ሰዎችን ለማስተማር ነው። በየቀኑ በጥቂት ደቂቃዎች ስለ ጤናው እናስተምራለን። እባክዎ ለእርስዎ ካልሆነ ለሌሎች ስለሚጠቅም ሼር ያድርጉ። ስለ ጤናው መስማት ከፈለጉ ይህን ቻናል ሰብስክራይብ ያድርጉ። እናመሰግናለን። ወደ ዛሬው ቪዲዮ ወስዳችኋለሁ። ባለፈው ዓመት በአዲስ አበባ በከተማችን ከፍተኛ ጉዳት ያደረሱ ወይም ደግሞ ከፍተኛ ሞት ያስከተሉ የበሽታ አይነቶችን ስንመለከት በዋነኛነት እነዚህ ተላላፊ ያልሆኑ የምንላቸው በሽታዎች ናቸው። አንደኛ ደረጃ ይዘው የሚገኘው የልብና የደም ዝውውር በሽታዎች ወይም ካርዲዮቫስኩላር ዲዚዝ የሚባሉት ናቸው። እንደ ከፍተኛ የደም ግፊት፣ የልብ ድካም ያሉ በሽታዎች በአሁኑ ወቅት በአዲስ አበባ ቀዳሚ የሞት መንስኤ ሆነው ይገኛሉ። ይህም ከአካል እንቅስቃሴ ማነስ፣ ከጨውና ስብ የበለጸጉ ምግቦች አጠቃቀም ጋር በቀጥታ የሚያያዝ ይሆናል። በሁለተኛ ደረጃ በከተማችን ገዳይ በሽታ የሚባለው የስኳር በሽታ ወይም ዲያቤቲስ ሜሊተስ የሚባለው ሲሆን ይህም የአኗኗር ዘይቤ ለውጥ በከተማ ውስጥ የስኳር በሽታ ተጠቂዎች ቁጥር በከፍተኛ ሁኔታ እየጨመረ ሄዷል። በሽታው በወቅቱ ካልታከመ ለኩላሊት ድካምና ለልብ በሽታ ይዳርጋል እና በሁለተኛ ደረጃ ገዳይ ተብሎ የተመዘገበው የስኳር በሽታ ነው ባለፈው ዓመት። በሶስተኛ ደረጃ ካንሰር ነው። በተለይ የማህፀን በር ካንሰር፣ የጡት ካንሰር እና የሳምባ ካንሰር በከተማ ውስጥ ከፍተኛ ሞት እያስከተሉ ያሉ በሽታ አይነቶች ናቸው። ስለዚህ የቅድመ ምርመራ ግንዛቤ ማነስ ለችግሩ መባባስ ትልቅ ሚና ይጫወታል። በሶስተኛ ደረጃ የመተንፈሻ አካላት በሽታዎች ወይም ሬስፒራቶሪ ዲዚዝ የሚባሉ ሲሆኑ ከአየር ብክለትና ከቤት ውስጥ ጭስ ጋር ተያይዞ የሚከሰቱ እንደ አስም እና ስር የሰደደ የሳምባ በሽታ በከተማ ነዋሪዎች ላይ ከፍተኛ ጉዳት እያደረሱ ይገኛሉ። በአምስተኛ ደረጃ ላይ ያለው ገዳይ በሽታ የኩላሊት ድካም ወይም ክሮኒክ ኪድኒ ዲዚዝ የሚባለው ነው። ከስኳርና ከደም ግፊት በሽታዎች ጋር ተያይዞ የሚመጣው የኩላሊት ድካም በአሁኑ ወቅት በከተማ በርካታ ሰዎችን ለሞት እየዳረገ የሚገኝ ከባድ የጤና ችግር ነው። እንግዲህ ከላይ ያሉት በሽታዎች ሁሉ ተላላፊ ያልሆኑ በሽታዎች የሚባሉት ናቸው በአብዛኛው። በስድስተኛ ደረጃ የምናገኘው የጉበት በሽታ ወይም ደግሞ ሊቨር ዲዚዝ ነው እና ይሄ እንደ ሄፓታይተስ ያሉ የቫይረስ ኢንፌክሽኖች እና ከአልኮል መጠጥ ጋር የተያያዙ የጉበት በሽታዎች በከተማ ውስጥ በስፋት የሚታዩ የሞት መንስኤዎች ናቸው። ሰባተኛ ተላላፊ በሽታዎች ናቸው በድምሩ በተለይ በኤችአይቪ ኤድስ እና ቲቪ ምንም እንኳን በቁጥጥር ስር ለማዋል ሰፊ ስራዎች እየሰሩ ቢሆንም ኤችአይቪ ኤድስ እና የሳምባ ነቀርሳ አሁን በከተማ ለሞት ምክንያት ከሚሆኑ በሽታዎች መካከል ይጠቀሳሉ። በስምንተኛ ደረጃ ላይ ያለው የሳምባ ምች ወይም ኒሞኒያ የሚባለው ነው። በተለይ በህፃናት እና በእድሜ የገፉ ሰዎች ላይ የሳምባ ምች አሁንም ድረስ አሳሳቢ የሞት መንስኤ ሆኖ ቀጥሏል። በዘጠነኛ ደረጃ ላይ ያለው የሞት መንስኤ የትራፊክ አደጋ ወይም ሮድ አክሲደንት ነው። በሽታ ባይሆኑ በአዲስ አበባ ከተማ ውስጥ በትራፊክ አደጋ የሚሞቱ ሰዎች ቁጥር ከብዙ በሽታዎች ጋር የሚመጣጠንና ለህዝብ ጤና ስጋት እየሆነ መጥቷል። በአስረኛ ደረጃ ላይ ያለው የምግብ መመረዝ እና ተቅማጥ ወይም ዲያሪያ ዲዚዝ ናቸው። ከንጽህና አጠባበቅና ከውሃ ጥራት ጋር ተያይዞ የሚከሰቱ የተቅማጥ በሽታዎች በተለይም በዝቅተኛ የኑሮ ደረጃ ላይ ባሉ ነዋሪዎች በህፃናት ላይ ከፍተኛ ጉዳት እያደረሰ ይገኛል። እንግዲህ አሁን ከላይ ያሉትን 10 በሽታዎች ስንመለከት በዋነኛነት መንስኤያቸው ከባህሪ ጋር የተያዙ ናቸው ወይም ደግሞ ከሰው ልጅ አኗኗር ዘይቤ ጋር የተያዙ ከአመጋገባችን ጋር ከዕለት ዕለት እንቅስቃሴያችን ጋር በቀጥታ የሚያዙ ናቸው። ለዚህ ነው በአብዛኛው የሰው ልጅ ባህሪ በማሻሻል ወይም ደግሞ
የሰው ልጅ ላይፍ ስታይል በማሻሻል እነዚህ በሽታዎች አብዛኞቹን ከፍተኛ ደረጃ ላይ የደረሰ ጉዳት ከመድረሱ በፊት ወይም ደግሞ በሽታዎቹ ከመወሳሰባቸው በፊት ቀድሞ መከላከል ይቻላል። ለዛ ነው በየቀኑ የሰው ልጅ የጤና መረጃ ማግኘት አለበት። የሚያስታውሰው ሰው ያስፈልገዋል። በየጊዜው ቀስቃሽ ያስፈልገዋል እና ሰው በባህሪው የመዘንጋት የመርሳት ባህሪ ስላለው ለዚህ በየቀኑ ስለ ጤና የሚያስታውሰው መረጃ የሚሰጠው ሰው ስለሚያስፈልግ በዚህ ላይ እየሰራ እንገኛለን። ስለሆነም ይሄን ዩቲዩብ ቻናል ሰብስክራይብ በማድረግ ሌሎች እንዲደርሱልን በድጋሚ ጠይቃለሁ። አመሰግናለሁ።